ዮናስ ምናምን የምትባለው ዮኒ ማኛ እኛ አንፈልግም፣ አትምጣ። ሲጀመር ዛሬ ሆኖ መለሳለሁ ኦርቶዶክስ ሆኗል። እኛ አንፈልግህም። ሲጀመር ኦርቶዶክስ አትፈልግህም። እንደዚህ ወላዋይ የሆነ ተሽለጥላጭ የሆነ ባህሪ ያለውን ሰው አትፈልግም። ሲቀጥል ደግሞ አንተ ክፍታፍ ነህ። ዘበንን ተሳድበሃል። ከእንደገና ደግሞ በደንብ አድርገው አስተማሪ የሆኑ ለብዙ ወጣት የተረፉትን ቄስ ከነ ክብራቸው ጭምር አባትነታቸውን ማዋርደ ተሳልፏል። አንተ እኮ ለምንም የምትሆን ሰው አይደለም እንዴ! የምትሽለጠለት ሰው እኮ ና ሽልጥልጥ ሆነ ባህሪ ያለን ዮኒ ማኛ የምትባል ሰው አንተ ብቻ ተናጋሪ፣ አንተ ብቻ ተሳዳቢ፣ አንተ ብቻ መብት ያለ ነው እንደ መስሎ የሚታይ ማን አንተ? ማንም እኮ ነህ አንተ። ተራ ሰው ነህ። ገና ለገና አሜሪካ ተቀምጫለሁ ወይ ውጭ ወጥቻለሁ ብለህ ነው ዶላር አስክሮ ነው ወይስ ምንድነው የሚያጦዛ አናት ላይ ምንድነው የምታጦዙት? የምታጨሱት ነገር ምንድነው? ስለዚህ አንፈልግም። አቤል አቡና ቪዲዮ ሰራም አልሰራም ትክክል ነው የተናገረው። ሲጀመር ደንግጣ ነው ጴንጤ ሆንከው። ሲቀጥል ደግሞ አንዴ ኦርቶዶክስ፣ አንዴ ሙስሊም፣ አንዴ ጴንጤ። ስማ ምን አይነት አዙሪት ነው የዞረው? አዙሪትህን እዘባዝ። እኛ አይመለከተንም። አትመለስ። አንፈልግም። ሲጀመር ኦርቶዶክስ አትፈልግም። እንዳንተ አይነት ተሸለጥላጭ ባህሪ ያለውን ማንነቱን ለራሱን ክብር የሌለውን ሰው ባይብል እየተሳደበ ከእንደገና ክብሬ ከባይብል ምናምን ብሎ ላልገባው ነገር ለሚቀባጠል አፉ ላይ ምላሱ ላይ ግም የሽንት ቤት ሽታች የሆነ ግም ያለው ሰው እኛ ኦርቶዶክስ ጋር ያስፈልጋል። እምነት ከማተብ ከራስ ጋር ጸንቶ የሚኖር ነው እና በእምነታችን ጸንተን ስለኖርን እኛ የኖርን ያለ። አንተ ደግሞ ምንም አታረግ። እንዲህ ተዟዙረ እንደ ኳስ ተጫዋች። አሁን ደግሞ የሆነች ነገር ኩሻ አለበት መሰለኝ ተንኮሳኩሻ። አቤል አቡና ቪዲዮ ትክክል ነው የተናገረ። ተከታትያለሁ፣ አይቻለሁ። የአቤል አቡና ያንተንም በደንብ አይቻለሁ። በማያገባ ትገባለህ፣ የማይመለከት ውስጥ የተነሳ ትሳደባለህ፣ ያዙ ይልቀቁኝ ትላለህ፣ ታስፈራራለህ። ካላንተ ሰው የለም። አንተ ማነህ እንዴ? አንተ እኮ ተራ ሰው ነህ። ሲጀመር አንድ ተራ ሰው ነው። እውቅና ራሱ እኮ የለም። የምንም እውቅና የለም። ስትሰማ እኔ ቢያንስ ሀገሬ ላይ በነፃነት ደስ ብሎኝ በነፃነት እኖራለሁ። አገሬ ለሀገሬ ያለኝ ፍቅር እኔ በቂ ነው። አገሬ የምትለው አንተ ስትቀባጠራል። አንዴ አንዱን ትሳደባለህ፣ አንዴ ጽንፈኛውን ትደግፋለህ፣ አንዴ ደግሞ ብልጽግናን ትደግፋለህ፣ አንዴ ደግሞ ስትወላውል የኖርክ ሰው እኮ ነህ አንተ ስትወላውል። ስለዚህ አንፈልግህም። ኢትዮጵያ አታውቅም። የኢትዮጵያ ሕዝብ ማያውቅም። ዝም ብለህ አፍን ስለምትከፍት ነው። ዮኒ ማኛ የዋ ነው፣ ሆዱ መላጣ ነው። ለራስህ ነው ወደ መላጣ ብትሆን ታዋቂ ብትሆን ለራስህ ነው። ሲጀምር አንድ ነገር እንገር አንተን መሰሎች እናውቃለን እያላችሁ ፊት ለፊት በሶሻል ሚዲያ እየወጣችሁ ነው አገሪቷንም ወጣቱንም ማህበረሰቡንም እያባላችሁ ሰላም እያሳጣችሁ ያላችሁ። አሁን ደግሞ በእምነት እንደዛ ሁሉ አፍን ከፍተህ እኔ ጴንጤኛለሁ ጌታን ተቀብያለሁ ጌታ በአንተ ላይ ጌታ የተጫለና የወረደ እስኪመስል ድረስ ዋልክ ያዙ ይልቀቁኝ ብለህ ጨፍረህ ከእንደገና ደግሞ አሁን ልብ የተነካ አንተ አይምሮ ነው የተነካው። ዮኒ ማኛ ዮናስ ምናምን የምትባል ሰው የተነካው አይምሮ ነው። በሽተኛ ነህ እንደ አይምሮ ነው የተነካው። አይምሮ ነው እንጂ ጌታ እንደው ተሳስቶም ቢሆን ባንተ ደጅም ባንተ በርም ባንተ ውስጥ አይደለም ባንተ ማንነት ውስጥ አልፎ ያውቅም። ጌታ እግዚአብሔር አልፎ አያውቅም። አታፍርም? ትንሽ አታፍርም እንዴ? ለራስህ እንደው ክብር ባይኖር እንደው በእናትህ እንደው ልጆች ፈጥራለህ። ለልጆች ለነገ ትውልድ አታስብም? ሶሻል ሚዲያ ላይ ለሚቀመጥ ነገር ነገ ለሚታሰብ ነገር የምታወራውን ነገር ተጠንቅቀህ አታወራም? ማንም አይፈልግም። የኢትዮጵያ ሕዝብ አይፈልግም። አንቅሮ ተፍቷቸዋል። አብዛኛው ቲክቶከሮች ራስ ወዳዶች ናቸው። በተለይ ደግሞ ውጭ ያላችሁት እኔ ዲያስፖራንን ምናምን ብላችሁ የምታቀራሩት ስማ፣ እኛ ከድህነት ኢትዮጵያዊ ከድህነት የምትወጣው በእናንተ ምላስ፣ በእናንተ ሞላውል፣ በእናንተ እምነት አንዴ ወደዛ አንዴ ወደዚህ እያሉ እያሽቃበጡ እያሽቋለጡ ህዝብን ከህዝብ ብሔርን ከብሔር እምነትን ከእምነት እያጣሉ እየኖሩ አይደለም አገር የምትቀየረው። በሀገር ጽናት ውስጥ አገራችን ውስጥ ሰርተን ለፍተን ደክመን እየኖርን የምንችለውን ያህል እየለፋን እየደከምን ልጆቻችንን ቤተሰቦቻችንን ህይወታችንን ልናሳድግ ልንለውጥ የምንፈልግ እኛ ወጣቶች በቂ ነን። እንደናንተ አይነት ዲያስፖራ አያስፈልግም።
ዶላር ትሰጣለህ፣ ዶላር ታሰባስባላችሁ። ዶላር የሚሰባሰቡ ጓደኞች አሉ። ይሄን ሁሉ በመረጃ ምናምን እዛው ትነካኩና ታምሱና ደግሞ አሁን ደግሞ በእምነት መጣችሁ። በእምነቱ ሲያልቅ አሁን ደግሞ በምን ልትመጡ ከዚህ በኋላ አሁን ደግሞ መጣችሁ። ጌታ እኔ ክብር የለህም። ክብር ቢኖር ኖሮ የምታወራውን ተጠንቅቀህ ታወራለህ። ክብር ቢኖር ኖሮ ከእምነት ወደ እምነት፣ ከሙስሊም ወደ ኦርቶዶክስ፣ ከኦርቶዶክስ ወደ ጴንጤ። አሁን ደግሞ ከወንጤ ወዴት ልትሄድ ነው? 666 የቀረሱ ነው። ሂድ ግባ፣ ሂድና ሴጣንን አምልክ። አንተ ሲጀምር አንተ ላይ የሰፈረው ሴጣን ዝም ብሎ የሚያስለፈልፍ ነው። ዮኒ ማኛ ማንም አያውቅም። አንተ ዝም ብለህ ነው የዕድሜ ልክህን እናያለን። ዕድሜ ልክህን እንከተልሃለን። አየንህ፣ የተከተለህን ማህበረሰብ እንኳን ቅንጣት ታህል የሆነች ነገር አስተዋጽኦ አላደረግም። አንተ ማነህ? ምን ሰርተህ? እስቲ ቲክቶክ ላይ ሶሻል ሚዲያ ላይ ለኢትዮጵያ ማህበረሰብ የሰጠው እውቀት የትኛው እውቀት ነው? ምን ሰተህ? ምን አስተምረህ? ምን ሰተህ? ምን መስመር አስይዘህ? የትኛው ለግሪቷ አዋጣ አስተዋጽኦ አድርገህ የሆነ ነገር ያለማው የሰራው ነገር አለ? የለም። ስትለፈልፍ ስታወራ የነበርክ ሰው ነው። ስትዘል ከዛ ከዚህ እንደ ፊንጣ ከዛም እዚህ ስትዘል የነበርክ ሰው ነው። ክፍት አፍ ነህ። አፍ ላይ ፔሬድ አለ እንዳንተ። በእናትህ በጣም ግማታም ሰው ነው። ተሸታለህ እከካ። ሲቀጥል ዮኒ ማኛ አሁንም ልብ ብለህ እንድትሰማ የምፈልገው ነገር አቤል አቡና የተናገረው ከአንተ ክፍታፍነት የተነሳ ነው። አቤል አቡና ቢያንስ በሱ እምነት ስር ያሉትን ፕሮቴስታንቶችን እንዴት መግራት እንዳለበት አሁን ለምሳሌ ሰባኪ ነኝ ብሎ ዝም ብሎ ፕሮፌቶችና ምናምን በፕሮቴስታንት እምነት ላይ እውቅናም ሳይኖራቸው ዝም ብለው ሰብከው ትውልዱን ወደ ገደል እየከተቱ ያሉትን እነሱን በማረምና እነሱን በማስተካከል ረገድ በእምነቱ ወይም በራሱ ጽናት ውስጥ እያደረገ ያለው አስተዋጽኦ አለ። አንተ ምን አስተዋጽኦ አድርገህ ነው? እስቲ ያው አቤል አቡና ቪዲዮ ይስራ ምናምን እርግጠኛ ነኝ ይቅርታ ለአንተ ይቅርታ ይገባል። ዮኒ ማኛ የምትባል ሰው ሜንሽን አድርጉና አድርሱልን። ሜንሽን አድርጌ እኔም እንትን እላለሁ። ከዚህ በኋላ አንተ አፍ ብቻ አይደለም አይምሮ ራሱ በስብሷል። ስለዚህ ማንም አንተን አያዳምጥም። ዮኒ ማኛ አፍን ትከፍታለህ፣ ትለፈልፋለህ። እኔ ብቻ አይደለም ገና በርካታ ሚሊዮን የኢትዮጵያ ሕዝብ ለአንተ ያለው ጥላቻ ኦቨር እየሆነ ነው የመጣው። ኦቨር ደግሞ ይጠላሃል ከልቡ። የምሬ ነው። ትንሽ ጥቂት ተከታይ ስላለ ብቻ አፍን አትክፈት። የብዙ ችግር ውስጥ ያለ እናቶች፣ አባቶች፣ ታዳጊ እና ወጣቱ ትውልድ ላይ የማይሆን የአይምሮ ረብሻ የማይሆን መንኮሻኮሽን ባትፈጥር ዮኒ ማኛ አንተ ብቻ አይደለም። ቀጣይ ደግሞ አሁን ደግሞ ሞጣ የምትባል ሰው እያለ ከእንደገና ደግሞ ሌሎቻችሁ አሉ ውጭ ያላችሁ እናንተ ከካችሁ ተራግፎ ዲያስፖራ መልክ ውጭ ሄዳችሁ እያዋጣችሁ ገንዘብ እያሰባሰባችሁ ዶላር እየላካችሁ ህዝብ ወጣት የምታስጨርሱ እናት እንባ የምታስፈስሱ እናንተ ገና ዋጋ ትከፍላላችሁ። ባለጌዎች፣ ለትውልድም ለራሳችሁም የማትሆኑ ባለጌዎች። እንደናንተ መናገር አቅቶን አይደለም፣ አፍ መክፈት መሳደብ፣ ከዚህ በላይ ጠገራ የሆነ ስድቦች አሉ። እኔ ብቻ አይደለም በርካታ ወጣት አለ እናንተ ላይ የተማረረ መሳደብ የሚፈልግ። በተለይ ደግሞ እናንተ ፊት ለፊት ያላችሁ ለራሳችሁ ሆድ ብቻ የምታስቡ ለራሳችሁ ቤተሰብ ከተመቻቸ ለራሳችሁ ሆድ ሁሉ ነገር ከተስተካከላላችሁ ኢትዮጵያ ውስጥ ያለው ትውልድ አይደለም። ኢትዮጵያ ውስጥ ያለው ህዝብ እዚህ ስራ የሚሰራው እዚህ የምታወሩት እናንተ እንደ ባለሙያ እንደ ሶሻል ሚዲያ ባለሙያ ትልልቅ ሰዎች እንደሆናችሁ እንደሚያስተውል ከተማራውም ከሚሰራውም በላይ እናንተ ናችሁ የምታተውቁት። ይሄ ቲክቶክ እድል ሰጣችሁ። ይሄ ዩቲዩብ እያለ እንዴት ትሆኑ? ገደል ግባ ዮኒ ማኛ። አንተ ይቅርታ የሚገባ ሰው አይደለም፣ ደደብ ሰው ነህ። ማንም ደግሞ አሁን ካለበት ፕሮቴስታንት ጴንጤ እምነት እቀየራለሁ ብለህ ብትመጣ እንኳን ማንም የሚፈልግ አይደለም። ባለጌና አከካም ስለሆነ ገና ጠብቅ ነው ነግሬሃለሁ።